جزاء الذين يحاربون الله ورسوله ويسعون في الأرض فسادا أن يقتلوا أو يصلبوا أو تقطع أيديهم وأرجلهم من خلاف الزبط عليتنا كريس كروس مالت إيش إن وارجلكم من خلافين ثم لأصلبنكم كزانم أسقاقلاچኋለሁ አለ አስሉቡኩም ሳይሆን أصلبنكم أجمعين ሁላችሁንም ሙሳንም ሃሩንም እናንተን ሁላችሁንም ቃሉ ብለዋሉ ኢና ኢላ ረቢና ሙንቀሊቡን ብንሞትስ እኛ ወደ ጌታችን ተመላሾች ነን ወማ ተንቂሙ ሚና ከኛ የምትጠላው ፈልገ የምታገኘው ነውር የለም ኢላ አን አመና ቢአያቲ ረቢና በጌታችን አንቀጾች በተአምራቱ ማመናችንን እንጂ ለማጃአትና በመጡን ጊዜ ረበና አሉ እሱን ትተው ወደ ጌታቸው ዙረው ወደ አላህ ጌታችን ሆይ አፍሪግ አለይና ሰብረን ትግስትን በእኛ ላይ አንቧቧ ወተወፈና ሙስሊሚን ለአንተ ታዛዦች ሙስሊሞች አድርገህ ውሰደን ግደለን وقال الملأ من قوم فرعون ከፈርዖን ህዝቦች የሆኑ ሹማምንትም አሉ አተዘሩ ሙሳ እኮ ሙሳን ትተዋዋለህ وقومه ህዝቦቹንም ليفسدوا في الارض በምድር ላይ ጥፋትን ሊያስፋፉ ويذرك وآلهتك አንተንና አማልክትህን ከማምለክ ሊተው قال ብሎ አለ سنقتل أبناءهم ወንዶቻቸውን እንጨፈጭፋለን እንገላለን ونستحيي نساءهم ሴቶቻቸውን አገልጋዮቻችን ይሆኑ ዘንድ እንተዋቸዋለን وإنا فوقهم قاهرون እኛ ከነሱ በላይ አሸናፊዎች ነን በቁጥር በርካታ قال موسى لقومه موسى ለህዝቦቹ አለ استعينوا بالله بالله ታገዙ واصبروا ታገሱም إن الأرض እኮ ምድር እኮ لله الله ነች يورثها ያወርሳታል يورثها ያወርሳታል يرثها ይወርሳታል ነው يورثها ያወርሳታል من يشاء من عباده ከባሮቹ የፈለገውን አላህ ያወርሳል والعاقبة للمتقين መደምደሚያ መጨረሻይቱም ለጥንቁቆቹ አላህን ለሚፈሩት ነች ግን እነሱ ቃሉ ብለዋሉ ኡዚና ሚን ቀብል አን ታቲያና ነብይ ሆነህ ወደኛ ከመምጣትህ በፊት ተሰቃየን በፈርዖን ወሚን ባዲ ማ ጂተና ወደኛ ከመምጣትህ በኋላ ይሄው እንደዚሁ ቃለ ዓሳ ረብኩም ብሎ አለ ጌታችሁ ይከጀላል አንዩህሊከ አዱወኩም ይህ ጠላታችሁን ሊያጠፋ ويستخلفكم لتكاچهم في الارض بزج مدر بغبص فينظر كذا بحالا لملكت يكجلال كيف تعملون طلاتاچو طفتو እናንተ ተደላድላችሁ በምን መልኩ እንደ ስራ እንደምታከናውኑ ለያያችሁ ጌታችሁ ይከጀላል ولقد اخذنا برغጥ ያዝን ጨበጥን ይላል አላህ አለ ፍራውን የፈርዖን ህዝቦችን ቢሲኒና ድርቅ በበዛባቸው ዘመኖች ወነቅሲን በድርቅ ማለት ነው ወነቅሲ ሚነ ሰመራት ከፍራፍሬዎችን በማጉደል አንድ የተምር ዛፍ ሌላ ጊዜ በሺዎች የሚያፈራው አንድ ፍሬ በሺዎች 1000 ምናምን የሚይዘው በሁለት ሶስት ቀንዘል 3000 ምናምን የሚይዘው በቆሎ አንድ ፍሬ እንዲህ አይነት ለዓለሁም يذكرون እነሱ ይገሰጹ ይመለሱ ዘንድ ግን فإذا جاءتهم الحسنة መልካም ነገር ወደ እነሱ ስትመጣ ቃሉ ለና هذه ይች ለኛ ትገባለች ክብር ነንኛ አላህ ዘንድ እንደምትለው ይገባናል ወይን ትሱቢሁም ሰይአቱን በወንጀላቸው መጥፎ ነገር ስትጨብጣቸው ስትደርሳቸው ደግሞ يطيሩ بموسى በሙሳ ገደቢስነት ያመካኛሉ አንተ ገደቢስ ቆሌቢስ አንተ ከመጣህ ጀምሮ ነው እንዲህ የደረሰብን ይላል ወመማሁ ከሱ ጋር ባመኑትም ህዝቦች ገደቢስነት ወደዛ ያስታክካሉ ጢራ አላ ኢንማ ጣኢሩሁም አዋጅ የነሱ እጣ ፈንታ እንደላህ አላህ ዘንድ ነው ሲፈልግ ይጠቅማቸዋል ሲፈልግ ይጎዳቸዋል ወላኪን አክثرهم ግን አብዛኞቻቸው ላ ያዕለሙን ይሄን አያውቁም ወቃሉ ብለውም አሉ ቁርጥ አርገው መህማ ታቲና ቢሂ ሚን አየቲን ስማ ሙሳ ሆይ ምንም ተአምር የተባለ ይዘህ ብትመጣኛ ዘንድ ሊተስሐራና ቢሃ እኛን ልትደግምብን በእኛ ላይ ድግምት ልታረግ مهما تأتينا به من آية جملة شرطية نج
فما نحن لك بمؤمنين جواب الشرط እኛ ላንተ አማኞች አንሆንም አናምንልህም አያት لتسحرنا بها ብለው ደመደሙት فارسلنا عليهم በእነርሱ ላይ ይመከሩ ዘንድ ላክንባቸው አጡፋነ በውሃ መጥለቅለቅን ከትልቁ በፊት ወልጀራደ ሰብላቸውን የቤት ክዳናቸውን ሙልጭ አርጎ የሚበላ ያንበጣ መንጋ ወልቁመለ የሚያሳክክ ቅማል ላክንባቸው ውርር የሚያረጋቸው ወضفادع የሚራገፍ የሆነ ከሰውነታቸው ቅማል ወضفادع መርዛማ እንቁራሪቶችን ደጃፋቸውን እቃቸውን በሙሉ የሚሞሉ ወደመ ውሃቸውን በሙሉ ደም አደረግን ይላል አንዲት ከቅብጥ የሆነች ሴት ከሙሳ ህዝብ ከፈርዖን ካመነችው እባክሽ በጥም ልሞት ነው በጉንጭሽ ውሃ አምጪና አፌ ውስጥ ከተችው ስትል በጉንጭ ውሃ ይዛ መጣ ያቺ ሚን በኒ እስራኤል እዚች አፍ ውስጥ ስትከተው ደም ያረጋዋል አላህ ላትቀምሱ ውሃ ብሎ አያት ሙፈሰላቲን አለ የተለያዩ በሆኑ ተአምራት በለሱ ላይ ቅጣት ሲሆኑ ላክንባቸው ፈስተክበሩ ኮሩ ወካኑ ቀውመ ሙጅሪሚን አመፀኛ ወንጀለኛ ህዝቦች ነበሩ ወለማ ወቃ عليهم الرجز ቅጣት በእነሱ ላይ ሲረጋገጥ ሲከሰት ቃሉ ብለው ይላሉ ያ ሙሳ ሆይ ادع لنا ربك ጌታህን ለምንልን بما عهد عندك አንተ ዘድ ባስቀመጠው ቃል ኪዳን ምንድነው ያ አያችሁ ለኢን ከሸፍተ عنا الرجز ይሄን ቅጣት ይሄን ጉዳት ይሄን በላ ከኛ የገለጥክ እንደሆነ በዱዓህ ለኑእሚነነ ለከ ላንተ እናምናለን ተከታዮችህ እንሆናለን ወለኑርሲለነ ማከ ካንተም ጋር ለቃለን ነፃ እናወጣቸዋለን በኒ እስራኤል የእስራኤል ልጆችን فلما كشفنا عنهم الرجز ቅጣቱንም ጉዳቱንም ከነሱ ስንገልጥ الى اجلهم بالغوه እነርሱ ደራሽ እስከሆኑት ቀጠሮ አላህ እስከሰጣቸው ቀጠሮ ስንገልጥ ኢዛሁም ينكثون ወዲያው እነሱ ቃል ኪዳናቸውን ያፈርሳሉ ፈንተቀምና منهم ከነርሱም ተበቀል فاغرقناهم አሰመጥናቸው في اليم البحر العميق ነው يم ጥልቅ ባህር ውስጥ አሰመጥናቸው ቢያነሁም ከذبوا بآياتنا እነሱ ባንቀጾቻችን በማስተባበላቸው ምክንያት وكانوا عنها غافلين ከርሷም የዘነጉ በመሆናቸው ምክንያት ከዛ እነሱን አጠፋን እንዴት ነው አላህ ያደረገው ወትሩኪል ባህራ ረህወን አላህ ሙሳን ወአውሐይና ኢላ ሙሳ አናስሪ ቢዕባዲ ለይለን ህዝቦችን ባሮችን ሌሊት ይዘው ጣላቸው አላህ ፈርዖን ከነግብር አበሮቹ ተዘጋይቷል ወንድ ሴት እንዳይቀር ትልቅ ትንሽ እንዳይቀር ሁላችንም እንውጣ ኢነሁም ለሽርዚመቱን ቀሊሉን እነኚህ ትንሽ ቡድኖች ናቸው አሉ ተስማሙ በቁጥር የበረከቱ በዝግጅት የጠነከሩ ናቸው በኑ እስራኤል እኮ ወደ 600,000 ይጠጋሉ እነኚህ ግን የነሱ ስንት ጥፍ ናቸው ከዛላ እነኚህ ጥቂት ቡድኖች ናቸው ነው ያሉት ሙሳ ለሊት ይዘው ወጥተዋል فاتبعوهم مشرقين እነኚህ ደግሞ ፀሐይ ስትወጣ ተከተሏቸው ሲከተሉ ከፍለፊታቸው ግብጽ ነው ምድሩ ቀይ ባህር ተጋለጠ ወዴት ይሄዱ ቀይ ባህር ቢጋረጥ የሙሳ ህዝቦች ኢና ለሙድረኩን አይ ተደረሰብን እንግዲህ ተስፋ እንቁረጥ ቢሉ قال كلا بفصوم አይደርሱብንም ان معي ربي ከኔጋ ጌታዬ አለ ሰየህዲን ምን ማድረግ እንዳለብኝ ይጠቁመኛል ወዲያውኑ አላህ ለሙሳ ወህይና ወረደ አንድሪብ بعصاك البحر በዚህ ተአምራዊ በትርህ ባህሩን ቸብ አርገው ምታው አላቸው ብድግ አርገው